ሐሳብ ገንዘብን እንዴት መያዝ እንችላለን የሚለው ላይ ነው ትኩረት የሚያደርገው ግን ወደ በቤተክርስቲያን ኮንቴክስት ነው የተዘጋጀው ማለት ነው ማለት full of finance ብቻ ፎከስድ ያደርጋ አይደለም ለማለት ፈልጌ ነው እና ደግሞ ወይ በሂሳብ ሙያ ላይ ላሉ ወይ ሂሳብ ስራ ላይ ለሚሰሩ ሳይሆን ለግል ህይወታችንም ለምናገለግልበት ቤተክርስቲያን የትኛውም ተቋም ደግሞ እንደ ዕውቀት ይረዳል ትልቁ ነገር ያ ነው ገንዘብ ግን ስንል እዚህ ሐሳብ ላይ ገንዘብ በደንብ ተጠቅሷልና ገንዘብ ስንል የምናስበው ጥሬ ገንዘብ ነው አይደል እንደዛ አይደለም ፋይናንስ የምትለዋን ተርም ነው በአማርኛ ፋይናንስ ገንዘብ ጥሬ ገንዘብ ማለት ብቻ አይደለም ፋይናንስ በጣም ብሮድ ሐሳብ ያለው ትልቅ ኮንሰፕት ነው ስለዚህ ገንዘብ እዚህ ላይ ገንዘብ እያለ የሚጠቀሰው ጥሬ ገንዘብ በባንክ የተቀመጠ ወይ በቦርሳችን ያለ ወይ ካዝና ያለን ብቻ አይደለም ሲስተሙን ነው የሀብት አስተዳደር የሀብት እንቅስቃሴ ሙሉ ሲስተሙን ነው የሚያወራው ማለት ነው ስለዚህ እዚህ ገንዘብ ውስጥ ምን እናያለን ሙሉ ሀብት አንድ ተቋም ወይ አንድ ግለሰብ ሊጠቀማቸው የሚችሉ ሀብቶችን ያካትታል ማለት ነው እና ያንን ስለማስተዳደር ስለመጠቀም ሪፖርት ስለማድረግ ያንን ሁሉ በውስጡ የያዘ ነው ማለት ነው ስለዚህ ገንዘብ መሬት ሊሆን ይችላል የተገነባ ህንጻ ሊሆን ይችላል ለምሳሌ እንደ ቤተክርስቲያንን ዝም ብለን ብንወስድ የምንጠቀማቸው ማሽነሪዎች የሙዚቃ መሳሪያ የምንጠቀመው ካሜራ ማይክ ወንበሮቹ ሁሉ ገንዘብ ነው በባንክ ያለ ገንዘብ በካዝና ያለ ገንዘብ ይሄ ሁሉ ገንዘብ ነው ቤተክርስቲያን ይሄ ሁሉ ባይኖርም ነበርች የክርስቶስ ስለሆነች ግን ራእይ ያላት ቤተክርስቲያን አይደል ስለዚህ ቤተክርስቲያንም የትኛውም ተቋም የሆነ ራእይ ይዞ ነው የሚነሳው ያን ራእይ ለማሳካት ግን አሁን የምንጠራቸው ነገሮች ሁሉ አስፈላጊ ናቸው ለምሳሌ ይሄ አዳራሽ ባይኖር የቱ ጋር ቁጭ ብለን እንማራለን እንደሱ ባይኖር እኛ የለንም አለን ራእያችን የለም አለ አይደለም ያንን ለማስፈጸም ግን አስፈላጊ ስለዚህ መጣን በል ደግሞ ይሄ ሁሉ ሀብት ተገኘ መጣ እግዚአብሔር ሰጠን እግዚአብሔር ይሄን ሀብት ከሰጠን ደግሞ በኋላ ይሄን ሀብት በቋሚነት በደንብ እንድንጠቀመው ለመጠቀም ነው አይደል ለግላችሁ የምትይዙት ሀብትም በተቋምም የሚያዝ ሀብት አላማው ጥቅም እንዲሰጥ አገልግሎት እንዲሰጥ ስለዚህ ይሄ ደግሞ በስርዓት ካልተያዘ ምንድነው ምን ሆነው ማለት ነው ይባክናል ይጠፋል ለምሳሌ አሁን በአይን የምናያቸው ቋሚ ንብረቶች የምንላቸው ማንጠቀማቸው ከሆነ ይሰበራል ይቃጠላል ምናምን አይደል ያ ሲው ደግሞ የሚፈልገው አገልግሎት አይሰጥም ማን ያውን እዚህ ለማስተማር 20 ተማሪ ቢኖርኝ 20 ወንበር ግዴታ ፈልጋለሁ ከ20 ወንበር ውስጥ አንድ 3 4 ቢጎደል ሌሎቹ ሊቆሙብኝ ነው ማለት ነው ያለኔ ኮንፈርት አይሰጠኝም ስለዚህ ላሰብኩት የማስተማር ሂደት የማስተማር ጉዞ ላይ ምን ይገጥመኛል እንቅፋት ይሆንብኛል ልክ እንደዚህ ነው ቤተክርስቲያን ራእይ አላት ተልእኮ አላት ያንን ለማስፈጸም ሀብት ያስፈልጋታል ስለዚህ ያንን ሀብት እንዴት ነው መጠቀም ያለብን እንዴት ነው መያዝ ያለብን ያ ነው የገንዘብ አያያዝ ስንል የገንዘቡ ብቻ ሳይሆን ያንን ጀነራላይዝ ያደርገ ነው ስለዚህ ገንዘብ ይሄ ዓለማዊ ወርድ ነው ወይ መጽሐፍ ቅዱስም ያቀዋል ወደሚለው እንመጣለን ይሄ በአለም ላይ ብቻ የምንጠቀመው ነገር ነው ወይ ባይብል ያቀዋል እግዚአብሔር ብሎታል ወይ አለ በመጽሐፍ ቅዱስ ያቃል ወይ እንደተማርነው አው አይደል መጠቀሱን ያሳያል ቀጥታ ቃል በቃል ገንዘብ እንግዲህ አሁን ብያችኋለሁ ገንዘብ የምትለዋን ተርም የምትጠቀመው ፋይናንስ ለሚለው ስለዚህ ገንዘብ ተጠቅሷል ወይ አዎ ተጠቅሷል ለምን አብርሃም ሀብት እንደነበረው ይናገራል እንደዛ ነው አንዳንድ ጥቅሶችን አንስተናል ለርብቃ የተሰጠው ጥሎሽ ወርቅ ያለ መጽሐፍ ቅዱስ ላይ ያ ሀብት ነው ለምንድነው ለግል ጉዳያቸው ሊጠቀሙት የሚችሉት ሊገለገሉበት የሚችሉ ከብቶች የመሳሰሉ ነገሮች ስለዚህ በመጽሐፍ ቅዱስ ገንዘብ ተጠቅሷል ማለት ነው
ሌላው ደግሞ የምናነሳው ዋናው ሐሳብ ገንዘብ ሁሉንም ሀብት የሚያካትት የሱን ትርጉምና ስለሱን እንዴት ማስተዳደር እንዳለብን ስለሚያወራ ጉዳይ ነው ካልን ባይብሊካል ላይ በባይብል ወይ ይሄ ገንዘብ ተጠቅሷል ወይ ስንል አው ካልን የኛ አመለካከት ደግሞ ምን ይመስላል? ገንዘብ ሲባል በቤተክርስቲያን ውስጥ ምን አይነት አመለካከት አለው? ስለ ሀብት ምን አይነት አመለካከት ነው ያለን? በሁለት ከፈልና የመጀመሪያው ገንዘብን ማሰብ ገንዘብን ነክ ነገሮችን ማሰብ በጣም እንደ ኃጢያት አድርጎ እንደ መቁጠር ነው። አንዳንዱ ደግሞ በጣም ይቅርታ አንዳንዱ ደግሞ ገንዘብ በጣም አስፈላጊ ዋናው የቤተክርስቲያን ጉዳይ ተደርጎ ይወሰዳል። ይሄ እውነት ነው። ቤተክርስቲያን ላይ አሁን ያለችው ቤተክርስቲያን ላይ ምእመናን ውስጥ ሊሆን ይችላል፣ የሚያገለግሉ አገልጋዮች ውስጥ ሊሆን ይችላል። እንደዚህ አይነት አመለካከት አለ ወይ? የሆነው ገንዘብ እንደማያስፈልግ ሳይሆን ስለ ገንዘብ ማሰብ እንደ ኃጢያት አድርጎ የሚቆጥሩና ገንዘብ መባረክ ማደግ ሀብት ማካበት በጣም መልካም የሆነና የእግዚአብሔር ሐሳብ የሆነ ተደርጎ ይታሰባል። አለ? የምር ነው እንደዚህ አለ አይደል? እንደምናየው ነው አይደል? ቤተክርስቲያን ውሃ አይሸጥም፣ ዘይት አይሸጥም። ለምንድን ነው የመጣው ያ ነገር? ይሸጣል አይደል? ሁሉም ጋር ነው ግን አይደለም። ሁሉም ጋር አይደለም አይደል? አንዳንዱ ጋር ደግሞ ጭራሽ ስለ ገንዘብ አይሰበክም። ስለዚህ ሁለቱም በጣም ጽንፍ የያዙ ሐሳቦች ናቸው። ሁለቱም ጽንፍ የያዙ ናቸው። ያኛውም በጣም ማዕከል ያደረገው ሀብትን ነው፣ ብልጽግናን ነው። ይሄም ደግሞ እየተጠቀምን ስለ ገንዘብ አለማውራት ገንዘብን እንደ ኃጢያት አድርጎ ማሰብ ከዛን ደግሞ ሲቸገሩ አንዳንድ ጊዜ መድረክ ላይ ቆሞ ሰዎች አስራት እንዲሰጡ ሞቲቬት ማድረግ ህንጻ ለመገንባት ሲባል የተለያዩ ነገሮችን ለጨረታ ማቅረብ ምናምን ይመጣል አይደል? ያ ምንድነው የያዙት ሀብት ያሰቡት ያክል አላማቸውን አላሳካ ሲላቸው ይመጣሉ ወደ ምእመን አይደል? ስለዚህ ሁለቱም በጣም ጽንፍ የያዙ ናቸው። ያም ይሄም ጥግ ይዘዋል። ስለዚህ ባይብሊካል በሆነ መልኩ ሼፕ መደረግ አለበት። አስፈላጊ ነው፣ ግን ትምህርቱ በምን መልኩ መሰጠት አለበት? መጽሐፍ ቅዱሳዊ ይዘት ባለበት መልኩ የእግዚአብሔርን ፕሪንሲፕል እና መርሆች በተከተለ መልኩ ምእመኑ በቂ የሆነ ዕውቀት ሊኖረው ይገባል። ያኔ ማንም ደስ እያለው ይሰጣል። ሁል ጊዜ እየተቆመ ሞቲቬት መደረግን አይፈልግም። በቃ ደስ እያለው መጽሐፍ ቅዱስ የሚለው እንደዛ ነው አይደል? መስጠት በደስታ ነው። ያ ግን ከዕውቀት የመነጨ ሲሆን አይደል? ስለዚህ ሁል ጊዜ ምእመን ቤተክርስቲያን ውስጥ ቁጭ ብሎ መሪዎች ላይ ሽማግሌዎች ላይ ቅሬታ ካላቸው የመስጠት ፍላጎት አይኖራቸው። እውነት ነው አይደል? ያ ገንዘብ እየባከነ እንደሆነ የሚያስቡ ከሆነ እየተሰረቀ እንደሆነ እየተጭበረበረ እንደሆነ ማስብ ከሆነ ለምን ሰጣለሁ እላለሁ አይደል? ምን ሰጣው ለእግዚአብሔር ነው እኮ ለዛ ሰው አይደለም። ግን ምን ያደርገናል? አይምሯችንም ደስተኛ እንዳንሆን ያደርገናል። ስለዚህ ደስ ብሎን የምንሰጠው ነገር እግዚአብሔርን በመፍራት ለቤተ ክርስቲያኑ ዓላማና አገልግሎት ሲውል ስናይ ያኔ ደስ ይለናል። ያን ግን ለማድረግ በቂ የሆነ ዕውቀት ያስፈልገናል አይደል? ያ ነው። ስለዚህ ሁለቱም ሐሳቦች በትምህርታችን የተጠቀሰው በጣም ጽንፍ የያዙ ናቸው። ሁለቱም ሐሳቦች ጽንፍ የያዙ ናቸው። ስለዚህ እግዚአብሔርን በመፍራት ትክክለኛ መስጠት ምን ማለት እንደሆነ በቂ የሆነ ዕውቀት በአመራር ላይ ያሉ ምእመናትም ቢያውቁ የተሻለ ይሆናል ማለት ነው። ሁሉንም ዲቴል አልገባበትም። ለዚህ ነው ዘለል እያልኩኝ የተወሰነ ግልጽ እንዲሆኑ ማነሳው። ስለ ገንዘብ የተጠቀሰ በብሉይ ኪዳን በአዲስ ኪዳን በደንብ ተጠቅሷል። ሌላው ደግሞ ኮመንሊ ያለ አስተሳሰብ ክርስቲያን ቢሆንም ባይሆንም ኮመንሊ ሁለት አይነት አስተሳሰቦች በሰዎች ዘንድ አለ ስለ ገንዘብ እንደ ጀነራል ስናየው ማለት ነው። አንደኛው ቅድም እንዳነሳነው ነው ገንዘብን ፍጹም እንደ ኃጢያት ማሰብ እና ለዛ ደግሞ የሚሆን ጥቅሶች ገንዘብን መውደድ ኃጢያት ነው። እውነት ነው። ገንዘብን ጌታ አታድርግ
የሚለውን የመጽሐፍ ቅዱስ ጥቅስ ወስዶ ያ ከምን አንፃር ተነገረ የሚለውን ሳይሆን ያንን ጥቅስ ብቻ ወስዶ ገንዘብ ሀብት ኃጢአት እንደሆነ የሚያስብ እግዚአብሔር የጉስቁልና አምላክ አይደለም። እውነት አይደለም። አዎ እኔ አሁን እንደ ሰው ተጎሳቅሎ አመዳም መስሎ ቆሽሾ ባይ ደስ አይለኝም እኔ ሰው ሆኜ ማለት ነው። እንደሱም አይነት አምላክ አይደለም። ጽድቅ በዛ አይደለም የሚገኘው። እና አሴቲዝም የሚለው አመለካከት ያንን ነው የሚያስረዳው። አሴቲዝም የሚለውን አመለካከት የሚከተሉ ሰዎች መጎሳቆል ጽድቅ ይመስላቸዋል፣ ድህነት ጽድቅ ይመስላቸዋል። ስለዚህ አንዳንዴ የእግዚአብሔርን ቃል ሰዎችም ሲያስተምሩን እኛም ስንማር እግዚአብሔር የድሆች አምላክ ይመስላል አይደል? አይደለም። እግዚአብሔር ጉዳዩ ከምን ጋር ነው? ከልብ ጋር ነው። አዎ ከልብ ጋር ነው። እግዚአብሔር የሀብትና የድህነት ጉዳይ ሳይሆን እግዚአብሔር ዘንጦ የመጣ ሰው ተጎሳቅሎ የመጣ ሰው ለይቶ አያይም። ምንን ስለሚያይ ልብን። እሱ የሰው ነው። ሰው ነው እንደዚህ የሚለየው። እግዚአብሔር የልብ አምላክ ነው። ስለዚህ ጥቅሶች አሉ ይሄን ሐሳብ የሚደግፉ የሚመስሉ ጥቅሶች። ገንዘብን መውደድ የኃጢአት ስር ነው፣ ገንዘብን ጌታ አታድርግ። እነዚህን ጥቅሶች ጠቅሰን ይሄ ሐሳብ ትክክልና ድህነት የእግዚአብሔር የሚመስል እግዚአብሔር የድሆች አምላክ ይላል ሰው ብዙ ጊዜ ይሄን ቃል ይጠቀማል አይደል? ግን እኛ የምንረዳው በመንፈስ ድሆች ሁኑ የሚለው ትህትናን፣ ትህትናን ትህትናን ዝቅ ማለትን አለመታበይን ነው እንጂ ይሄ ፊዚካል የምናየውን ድህነት አይደለም። ስለዚህ ከዛ አንፃር ይሄም ያለ አመለካከት ነው ማወቅ ስላለብን የሚከራከሩም ሰዎች ስላሉ የሆነ ጊዜ ይሄ ከእግዚአብሔር ጋር ሊያጣላን የሚችል ነገር አለ። መቼም በተለይ እኛ በጌታ ቤት ስንኖር ስናድግ ኪዳን የሌለው ሰው አለ ብዬ አላስብም። ስለዚህ እግዚአብሔር ኪዳን እውነት ነው። በብዙ መንገድ በምድር ላይ እናልፋለን። እኔ ማልፍበት ሌላ ነው፣ ሁላችንም የምናልፍበት መንገድ ሌላ ነው። በዛ መንገድ ውስጥ ስናልፍ እግዚአብሔርን ታክሰን መጠበቅ፣ እስኪ ጎበኘን መጠበቅ ትክክል ነው። የክርስትና ጥንካሬ ነው እንጂ እግዚአብሔር የድሆችም የሀብታሞችም አምላክ አይደለም። እግዚአብሔር የሁሉም አምላክ ነው። ለሚከተሉት ለሚወዱት ደግሞ ምንድነው? አባት ነው። አሜን። አዎ እግዚአብሔር ጉዳዩ ደግሞ ከልብ ጋር ነው። ትልቁ ሐሳብ ይሄ ነው። ቁሳዊ የምንላቸው አሉ ደግሞ እግዚአብሔርን ከሀብት ጋር ከብልጽግና ጋር ለዚህም ደግሞ የሚሆን ጥቅሶችን የሚጠቅሱ አሉ። እግዚአብሔር ከሀብት ጋር ከብልጽግና ጋር እንደሚሰራ አድርገው ለዚህም ደግሞ በቂ ጥቅስ የሚያቀብሉ ይሄን አመለካከት ይዘው የሚሄዱ አሉ። እውነት ነው። እግዚአብሔር የጉስቁልና አምላክ አይደለም፣ የሀብታምም አምላክ አይደለም። ስለዚህ ሁለቱም አመለካከቶች ጥቅስ ይጠቅሳሉ ልላችሁ ፈልጌ ነው። ጥቅሶችን ጠቅሰው ይሄን ሐሳብ ይዘው ሊራመዱ ተከታይም ሊኖራቸው ይችላል። እኛ ግን ደግሞ የምናስበውን አስተሳሰብ በእግዚአብሔር በመጽሐፍ ቅዱስና በእግዚአብሔር መርህ መቃኘት አለብን። ስለዚህ በዓለም ላይ እኚህ ሁለት አመለካከቶች አሉ። በአሴቲዝም ላይ ብዙ ጊዜ የሚጠቀሱ ጥቅሶች ሞኙ ባለጠጋው ምሳሌ የአላዘር በምድር ላይ እሱ ደሃ ነበር፣ ያ ባለጠጋ ነው በመንግስተ ሰማያት። ግን ይሄን ጥቅስ ሊጠቀስ ይችላል። ያንን የደሃ እግዚአብሔር የደሃ ብቻ ነው የሀብታም አይደለም የሚለውን ለማሳየት የመሳሰሉ ጥቅሶች እዚህ ተቀምጠዋል። ልክ እንደዚሁ ደግሞ ቁሳውያኖችም የሚያነሱት ጥቅሶች አሉ። እነሱን በማስተዋል መገንዘብና አመለካከታችን መጽሐፍ ቅዱሳዊ ማድረግ ይኖርብናል። በጣም ትኩረት ልሰጠው የምፈልገው ነገር ከትምህርታችን ባላደራነት የሚለው ነው። ባላደራነት በጣም ለኛ ወሳኝ ነው ለየትኛውም ህይወታችን። ይሄ ነው እንግዲህ አሁን ወደኛ ስናመጣው እግዚአብሔር ለሰጠን ለየትኛውም ነገር እኛ ደግሞ ባላደሮች ነን። ይሄ ከገባን ምእመኑም እግዚአብሔርን በመፍራት ይኖራል፣
መሪዎችም ሽማግሌዎችም በየትኛውም አገልግሎት ዘርፍ ላይ የሚያገለግሉም እግዚአብሔርን ፈርተው ይኖራሉ። ይሄ ለየዕለት ህይወታችን የሚጠቅመን ለግል ለትዳራችን ለቤተሰባችን የሚጠቅም ዕውቀት ስለሆነ ማለት ነው። ስለዚህ እዚህ ላይ ትንሽ መቆየት ፈልጋለሁ። ባላደራነት እንዴት ተረዳችሁት እናንተ? እንዴት ነው የተረዳችሁት ባላደራ የሚለውን ቃል? ስለዚህ ከማን የተሰጠን? ከእግዚአብሔር ለተሰጠን ነገር ሁሉ ባላደራ ነው። ያ ማለት ምን ማለት ነው? ባለቤትና አገልጋይ አለ እንደማለት ነው አይደል? የሚያገለግለው ለተሰጠው ነገር ባላደራ ነው፣ ተጠያቂ ነው። ለምንድን ነው? የሱ ስላልሆነ። አንድ ነገር ተሰጠን ካለን ባለቤት አለው ማለት ነው አይደል? ለተሰጠን ነገር ባለቤት ነን። እግዚአብሔር ምን ሰጠን? ብዙ ነው አይደል? ጊዜ፣ እድሜ፣ ጤና፣ ዕውቀት አይደል? የምናገለግልበት እድል፣ ቤተክርስቲያን፣ ሰዎች፣ ልጆች፣ ሚስት፣ ባል፣ ጓደኛ፣ ቤተሰብ፣ ራሳችንንም ጭምር ለዚህ ሰጪ አለው። ሰጪ ባለቤት ነው። ስለ ባላደራነት ስናወራ ሁለት ፓርቶች አሉ። ሰጪ አለ፣ ተቀባይ አለ። ተቀባዩ ለተቀበለው ነገር ባላደራ ነው፣ ተጠያቂ ነው። ያንን ነገር በታማኝነት ይዞ ባለቤቱ መጥቶ እስኪረከበው ድረስ የሚጠበቅበትን ነገር አድርጎ የሚጠበቅበትን ከሱ የሚጠበቅበትን አድርጎ ለምሳሌ ልጆች የእግዚአብሔር ስጦታ ናቸው ሲል እግዚአብሔር ሰጠ ነው አይደል ለቤተሰብ። ስለዚህ ቤተሰብ ምንድነው ማለት ነው? ልክ እንደ ሰው ባላቸው አቅም ሰዎች ናቸው፣ ግን ባላቸው አቅም እነዛን ልጆች አሳድገው ለእግዚአብሔር መንግስት ብቁ የማድረግ ምን አለባቸው? ኃላፊነት አለባቸው አይደል? ስለዚህ ስራ አለው። ማን? አገልጋዩ የሚጠበቅበት ስራ አለው። የሆነ ቀን ባለቤቱ ሲመጣ ምን ሰራ፣ በሰጠው ነገር ምን አተረፍክ፣ ምን አደረክ ብሎ ይጠይቀዋል። ያ ነገር ባለቤት ስላለው። ስለዚህ አደራን የተቀበለ ሰው የዛ ነገር ባለቤት አይደለም። ለተሰጠን ጸጋ ባለቤት አይደለንም። ለሚያምረው ድምጻችን ባለቤት አይደለንም። ለሚያምረው ያሰባበክ ስታይላችን፣ ለምንሰጠው ዕውቀታችን ባለቤት አይደለንም። ተሰጥቶን ነው። እኛ ባላደራዎች ነን፣ አገልጋዮች ነን። ኃላፊነት ነው ያለብን። ይሄን መሬት እግዚአብሔር ሲሰጥ ለዚህ ቤተክርስቲያን ባላደራ ናቸው። ለምን ሰጣቸው? ትውልድን እንዲያፈሩበት ሰጠ እግዚአብሔር። ይሄን ሀብት ለምን ሰጠ እግዚአብሔር? ትውልድ እንዲሰራበት፣ ወንጌል እንዲሰፋ ስራ አለው ማለት ነው። ስለዚህ ባላደራ ለተቀበለው ነገር ስራ ይጠበቅበታል። ስለዚህ ባላደራ ፍቺው የጌታውን ሀብትና ንብረት በሙሉ ያስተዳድርለት ዘንድ ኃላፊነት የተሰጠውን አገልጋይ ያመለክታል። ባላደራ ስንል ምንን ያመለክታል? የሆነ ጌታ ሀብትና ንብረቱን እንዲያስተዳድርለት የሰጠን ባሪያ ያመለክታል። ጌታው ለአገልጋዩ ንብረቱን ምን እንዲያደርግለት እንዲያስተዳድርለት ሰጠ። ያ ሰውን ባላደራ ብለን እንጠራለን ማለት ነው። ንብረቱን የተረከበ ሊያስተዳድር ሊመራ የተረከበውን ሰው ባላደራ ብለን እንጠራለን ማለት ነው። ስለዚህ ይሄ አገልጋይ ንብረቱን ሁሉ የሚያስተዳድረው ለጌታው ጥቅምና ክብር ብሎ እንጂ ለራሱ ጥቅም አይደለም። ስለዚህ ባላደራው አገልጋዩ የሚሰራው ስራ ሁሉ ማንን ለማስደሰት ነው? የንብረቱን ባለቤት። የሚሰራው ስራ ሁሉ ለማን ጥቅም ነው? ለንብረቱ ባለቤት።
ለዛ ነው ማለት ነው የሚሰራው። በመጽሐፍ ቅዱስ ውስጥ ብዙ ምሳሌዎች እናገኛለን ብሎ የመጽሐፍ ቅዱስ ጥቅሶች አንዱን ጥቅስ ፎከስ አድርገን ባላደራነትን በደንብ እናያለን። የክርስቲያን ባላደራነት መሰረቱ ምንድነው ከሚለው እንጀምራለን። የክርስቲያን ባላደራነት መሰረቱ እግዚአብሔር የሰራው ሁሉ ዋና ስራዎች ናቸው። ወይም ደግሞ እግዚአብሔር የፍጥረት ሁሉ ሰሪ ነው፣ ባለቤት ከሰራ ባለቤት አይደል? የፍጥረት ሁሉ እኛንም ጨምሮ በቃ በሱ ያልተሰራ በሱ ያልተፈጠረ የለም። ስለዚህ ክርስቲያን ዋናው መጀመሪያ መገንዘብ ያለበት ምንድነው ነው ባለቤት ማን ነው ነው። ስለዚህ የፍጥረት ሁሉ ሰሪ እግዚአብሔር ስለሆነ የፍጥረት ሁሉ ባለቤት እግዚአብሔር ነው። ሰውንም ጨምሮ ያንን ነው የሚያሳየን። ሰውንም ጨምሮ እግዚአብሔር እንደሰራው ያስረዳል። እንደ ክርስቲያን ደግሞ ስንመጣ ስለ ደህንነታችን ደግሞ መረዳት አለብን። ደህንነት በራሳችን ስራ ያገኘነው ነገር ነው አይደለም። ያንንም መረዳት አለብን። የእግዚአብሔር ልጆች ሕዝብ ሊያደርገን እንዳዳነን የተሰጠን ማን ነው? ክርስቶስ አይደል? አንድያ ልጁን ሰጠን እግዚአብሔር ምን እንድንድንበት። ስለዚህ በክርስቶስ ከዳንን ጊዜ ጀምሮ እኛ የማን አይደለንም? የራሳችን አይደለም። እኛ ራሱ የእግዚአብሔር ነን። ለምን? እሱ ምን አደረገን? የራሱ ቤተ መቅደስ አደረገን። የመንፈሱ ማደሪያ አደረገን፣ ወሰደን። በቃ እኛም ራሳችን የራሳችን አይደለም። ስለዚህ አማኞች የምን ባላደራ ነን? አሁን ባላደራ ነን ስንል የቱን ይመለከተናል? የምን ባላደራ ነን? አማኞች ሁሉ የክርስቶስ በመሆናቸው ከነሱ የጌትነቱ ስልጣንና ስራ ስለሚተዳደሩ እነሱ ብቻ ሳይሆኑ ያላቸው ነገር ሁሉ የክርስቶስ ነው። በቃ እኛም የሱ ከሆነን በእኛ የመጣው ሁሉ በሰርተን ያካበትነው ሀብት፣ ገንዘብ እንዳልኩት ነው፣ ትዳር ቢሆን ቤተሰብ ቢሆን ያለን ነገር ሁሉ የክርስቶስ ነው። ስለዚህ ይሄን ለሁሉም ነገር ባላደራዎች ነን ለይተን እንግዲህ እግዚአብሔር ይርዳን። ይሄ ከገባን የሚታበይ ሰው አይኖርም፣ የሚመካ ሰው አይኖርም። ቀላል መረዳት አይደለም። ለዛ ነው ሰው በጸጋው የሚታበየው፣ የጸጋው ባለቤት ማን እንደሆነ ስላልተረዳ ነው። ሰው ባለው ቆንጆ ድምጽ የሚታበየው የዛ ባለቤት ማን እንደሆነ አለመረዳት ነው። ሰው በተሰጠው ጥሩ ትዳር የሚታበየው የዛ ባለቤት ማን እንደሆነ ስላልተረዳ ነው አይደል? ሰዎች በማወቅም ባለማወቅም ባላቸው ዕውቀት ይኮራሉ አይደል? ስለዚህ ባላደራነት የሚፈልገው ታማኝነት ነው። የመጀመሪያው መርህ ታማኝነት ነው። በታማኝነት ስናገለግል ምን እናገኛለን? ፍሬ፣ ብዙ ትርፍ። ስለዚህ ታማኞች ምን አግኝተዋል? 5 የተሰጠው ሌላ 5 አገኘ አይደል? ትርፍ አገኘ። ስላገኘ ታማኝ ባሪያ ተብሎ ተመሰከረለት፣ ደግሞ ተጨመረለት። ስለዚህ ታማኝነት ዋናው መሰረታዊ ነገር ነው ማለት ነው። ታማኝነት የሚያስፈልግበት ምክንያት የመጀመሪያው ባላደራ ላከናወነው ስራ ሁሉ ለጌታው መልስ ይሰጣል ነው። ለምሳሌ አንድ የተሰጠው አትርፎ ማሳየቱን ያሳያል። ሁለተኛ ደግሞ ለበለጠ ኃላፊነት ያሾማል። ሶስተኛ ደግሞ ሽልማት ያሰጣል። ለምን? አንተ ታማኝ ባሪያ አይደል የሚለው፣ በጥቂት ታምነሃልና በብዙ ምን አደርጋለሁ እሾምሃለሁ ይላልና ታማኝ ስራችንን ማሳያ ነው የመጀመሪያው። ታማኝነት የስራችንን ፍሬ ማሳያ ነው። ሁለተኛ ደግሞ ለተሻለ ነገር እንድንሾምበት ነው። ሶስተኛ ያሸልመናል ነው። ስለዚህ ባላደራነት የሚፈልገው ታማኝነትን ነው ማለት ነው። ሌላው ስለ ስጦታዎች እና ስለ አስራት የምናነሳበት ክፍል አለ። ብዙ ዲቴል አልገባም አስራት ላይ። አስራት በብሉይ ኪዳን በምን መልኩ ሲሰጥ እንደነበረ የሚያነሳ ታሪካዊ አመጣጡን በነቢያት ዘመን የሚያነሳው ታሪክ አለ።
አስራት ከተሰጠን ከመቶ 10ሩን ለእግዚአብሔር ቤት የምንሰጥበት ነው። ያው አሁንም እየሰጠን ነው። ማንሰጥ ካለን ደግሞ በታማኝነት መስጠት አለብን። ሰውን አትዩሺ ምን ሰጠው ለእግዚአብሔር ነው። በእውነት እንግዲህ በየምናገለግልበት ቤተክርስቲያን በምንገለገልበት ቤተክርስቲያን በሰዎች ልናኮርፍ እንችላለን፣ ልናዘን እንችላለን። ያንን ግን አስራት ባለመስጠት ስጦታ ባለመስጠት አታድርጉ። እነዛን ጉዳዮች ከነዛ ሰዎች ጋር መፍታት ነው። አስራት ባይብሊካል ነው። ስለዚህ ሰው ከተሰጠው ነገር ከመቶ 10ሩን ለእግዚአብሔር ቤት አገልግሎት የምንሰጠው ስጦታ መሆኑን መጽሐፍ ቅዱስ ይመሰክርልናል። 3 አስራት አይነት አለ ይላል። አንዱ ኦኬ ለምን የሚሰጥ ነው? በሙሴ ዘመን የነበረው ነው። ለድሆች ተብሎ የሚሰጥ አለ፣ ለሌዋውያኖች ቀለብ ተብሎ የሚሰጥ አለ እና ለዓመታዊ በዓል ተብሎ የሚሰጥ አለ። ግን የሚሰጥበት ለሌዋውያኖች ቀለብ የሚባለው በየወሩ እንደሚሰጥ፣ በዓመታዊ በዓል ደግሞ በዓመት አንድ የሚሰጥ እንደነበረ። ስለዚህ ያው ሙሴ ከመንፈስ ቅዱስ በተረዳው ይመስለኛል ተነስቶ ይሄንን ዝም ብሎ ያደረገው ነገር አይደለም። በዚህ መልኩ አስራት እንዲሰጥ አድርጓል። ስለዚህ ይሄ ምናልባት ሊያከራክር የሚችል ነገር ሊሆን ይችላል። ግን የኔ መልስ ፐርፐዙ ይለያያል። ስለዚህ የምንሰጥበት ፐርፐዝ ይለያያል። ስለዚህ ፐርፐዙን ለይቶ ምናልባት ፐርሰንቱን አፕዴት ማድረግ አይዶን ነው። ይሄ በደንብ ዲቴል ጥናት ዕውቀት የሚጠይቅ ነገር። አሁን አንድ መሻሻል ሲመጣ ቴዎሎጂያኖች ተሰብስበው አይደል መጽሐፍ ቅዱሳዊ ቤዝ ባለው መልኩ የሚሻሻሉ ነገሮች ሲኖሩ አሁንም መሰረት ምንድነው የምናደርገው? መጽሐፍ ቅዱስን ነው። አንድ እሱ ነው። ስለዚህ በእርግጥ ስጦታዎች ብዙ ናቸው። አስራትን አነሳን እንጂ ስጦታ ብዙ ነው። ግዴታ ወር እየጠበቅን ለእግዚአብሔር ቤት መስጠት የለብንም። ግዴታ ዓመት እየጠበቅን መስጠት የለብንም። ደስ ያለው ይስጥ ነው መስጠት አለብን። በአዲስ ኪዳን ፐርሰንት አይናገርም። ግን ኢየሱስ ምን ብሏል? የእግዚአብሔርን የቄሳርን አዎ። ስለዚህ በየወሩ አሁን ወራዊ ገቢ አለኝ። ወራዊ ገቢ ላይ መንግስት ግብሩን ይወስዳል ከኔ ገቢ ማለት ነው። ስለዚህ ለእግዚአብሔርንም የሚገባው እኔም በየወሩ መስጠት አለብኝ። ከምን መሰረት ደግሞ ከመጽሐፍ ቅዱስ መሰረት ካላቸው 10% ከመቶ 10%ን ሰጥተዋል። እኔም በዛው ልማድ ቤተክርስቲያንም ስለምትደግፍ አስራት ብላ የምትጠራው ያንን ስለሆነ ማለት ነው ያንን እያደረግን ነው። ሌላ የተሻለ ዕውቀት ካለ እና መጽሐፍ ቅዱሳዊ ከሆነ እንቀበላለን። መጽሐፍ ቅዱሳዊ መሰረት ከሌለው አንቀበልም። አስራት የድሮ የአዲስ ምንለው አይደለም። ያንን አልቀበልም። በደንብ እቃወማለሁ። በደንብ የአዲስ ኪዳን ሰዎች የሆነው ለመዳን ነው እንጂ የብሉይ ኪዳንን ስርዓት ለመቃወም እና ልንጥል አይደለም። እንዳረጀ ልንተው አይደለም። አዎ በተሻለ መልኩ በመንፈስ ቅዱስ እየተረዳን ልንተገብር እንጂ እንደዛ አይነት አመለካከት የለኝም። ካለም እቃወማለሁ፣ በግልጽ እቃወማለሁ። ደጋፊ አይደለም። ይሄ በግል ህይወታችን የምናየው ነው። አስራት ካልሰጠን አንባረክ። በቤታችን ሰላም የለም፣ አንባረክ። ይሄን ሞክሩትና እዩ። በዚህም መፈተን እንችላለን አይደል? በቃ ሰረቃችሁኝ ይላል አይደል? ስለዚህ አዎ የእግዚአብሔርን እየበላን ስለሆነ አንባረክ። ብንሰጥ ደግሞ ፍሬውን እዩ። በቃ ስለዚህ ካለን 10% ስለዚህ ይሄ ያው ቤተክርስቲያንም አስራትን በዚህ መልኩ ነው የምታየው ብዬ አስባለሁ። 10 ካለን ነገር ወይም ከምናገኘው ነገር ከመቶ 10ሩን እንደምንሰጥ ኤክስፔክት ታደርጋለች። አስራት ብላ የምትጠራው ይሄንን ነው። ሌላ ስጦታዎች ግን እንዳሉ አሉ። እውነት ነው። መሰረት ያደረግነው ደግሞ ብሉይ ኪዳን ነው። ትክክልም ነው። የሚተው አይደለም። በዚህ ተስማምተናል። ሌላው እንግዲህ ወደ ገንዘብ አስተዳደር እንመጣለን። እኔ እዚህ ላይ ከጠየቃችሁኝ በደንብ የምትፈልጉትን ያክል ታገኛላችሁ።
ስለዚህ የተወሰነ እዚህ ላይ አንዳንድ ነገሮችን እናነሳለን። አሁን እንግዲህ ወደ ገንዘብ አስተዳደር እንመጣለን፣ አያያዝ ወደሚለው ሐሳብ። ወደ ገንዘብ አያያዝ ሐሳብ ስንመጣ እንግዲህ በአስራትም ይምጣ በስጦታም ይምጣ ቤተክርስቲያን ምን ልታገኝ ትችላለች? ሀብት ታገኛለች። ከማን? ከምእመኗ አይደል? አዎ። አሁን ያ የመጣው ነገር ዓላማው ምንድነው? የተለያየ ነው አይደል? አሁን እንግዲህ ልክ ተልኮ አላት፣ ራዕይ አላት። ያንን ሀብትና ገንዘብ የምትጠቀመው ምን ለማድረግ ነው? ያንን ራዕይና ተልኮ ለማሳካት ነው። ለምሳሌ ሚሽነሪ ልካለው ካለች ምን በልቶ ይኑር አይደል? ዝም ብላ ትልካለች? አትልክም አይደል? ያ ሚሽነሪ እንዲያገለግል መብላት መጠጣት አለበት አይደል? ለሱም ይሆን ነገር እንግዲህ ሀብት በልዩ መንገድ ወደ ቤተክርስቲያን ይመጣል። በመባ ይመጣል፣ በልዩ ስጦታ ይመጣል። ሰው ያለውን ንብረቱን ምኑን ይሰጣል። ያንን እንዴት እንያዝ ነው? ሳይባክን እንዴት አድርገን መያዝ አለብን? መባ አሁን መባ ነው። በተለይ በየአምልኮ የወጣቶች አምልኮ ሲኖር እንደው አስራትስ አንዳንዴ በሪሲት ተቆርጦ ስለሚሰጥ ሰውየው መስጠቱንም በሪሲቱ ያረጋግጣል አይደል? መባ ነው። መባ የፈለግነውን መጠን በአምልኮ ሰዓት የምንሰጠው ስጦታ ነው አይደል? ምንድነው ያ የመባ ሐሳብ ምንድነው? በሁሉም ነገር አምልከናል፣ በገንዘባችንም እናምልክ ነው። ስለዚህ በገንዘቤም አመልካለሁ ያለ ወይም ደግሞ ባለኝ ሀብትም አመልካለሁ ያለ ይሰጣል በአምልኮ ሰዓት ላይ። ያንን እንዴት ነው በጥንቃቄ መያዝ መሰብሰብ ያለብን ወደሚለው ነው። ስለዚህ ሰዓትም ስለሌለኝ ቶሎ የገንዘብ አያያዝ ወይም አስተዳደር ሂደቶችን እናነሳለን። የመጀመሪያው የገንዘብ አስተዳደር ወይም አያያዝ ስራዎች የሚከተሉት ነገሮች ምንድናቸው? የመጀመሪያው መቀበል ወይም መሰብሰብ። አሁን እነዚህ የሚመጡ ስጦታዎችን፣ ሀብቶችን፣ ገንዘቦችን፣ ጥሬ ገንዘቦችን ምን ማድረግ ነው? መቀበል፣ መሰብሰብ። ሁለተኛ ደግሞ መመዝገብ ነው። እሷ ጥሩ ምሳሌ አንስታልናለች በዛ ውስጥ ስላለፈች። መጣ ሀብቱ መጣ፣ ገንዘቡ መጣ፣ ምን መደረግ አለበት? መመዝገብ አለበት። ስንመዘግብ ምንድነው? መች መጣ፣ ዓላማው አይደል? አስራት ከሆነ አስራት፣ መባ ከሆነ መባ፣ ዓላማው ማን ሰጠ አይደል? በምን ተሰጠ? በቼክ ነው? በጥሬ ገንዘብ ነው? አሁን እንዳልነው ደግሞ ሌላ ሀብት ነው ወይ? ያንን በዝርዝር ምን ማድረግ አለብን? ተሰብስቦ ባይመዘገብስ? ይባክናል፣ ይሰረቃል። አዎ ሰው ነው አይደል? ሰው ፍጹም አይደለም። አዎ ሰው ፍጹም አይደለም። ስለዚህ ይባክናል፣ ይሰረቃል፣ ይጠፋል። አሁን ኢንቴንሽናሊም ባይሰረቅ እንደው በጣም ሁሉም ሰው ታማኝ ቢሆን ምን ይሆናል? ይባክናል አይደል? አዎ ለምን? መጠኑን አናቅም። ይዝረከረካል። መጠኑን ለቀጣይ ዓመት ብለን እቅድ ለመያዝ መጠኑን አናውቅ። ምን ያክል ሀብት ቤተክርስቲያኗ እንዳለ አናውቅ። መመዝገብ በጣም ወሳኝ ነው በቃ። ስለዚህ በተለያዩ ገቢ መቀበያ ደረሰኞች አሉ፣ እነሱን ተጠቅመን መመዝገብ አለብን። ሶስተኛው የበጀት ሂደት ነው። ያው በበጀት ደግሞ ካልተደራደረች በጀት ደግሞ ምን ነው የሚያሳየን? ለምሳሌ 1 ሚሊዮን ገቢ ያለን ሀብት አለን ካልን ያንን ለሚፈለጉት አገልግሎቶች መመደብ ነው አይደል? ምንድነው የህፃናት አገልግሎት አለ፣ የወጣቶች አገልግሎት አለ፣ አሁን ሚሽን እንደምንለው የሚሽን አገልግሎት አለ። ቤተክርስቲያን ውስጥ የተለያዩ የአገልግሎት ዘርፎች አሉ። እነሱ ምን ያክል በገንዘብ መደገፍ ይፈልጋሉ የሚለውን ማወቅ አለብን። ስለዚህ ቤተክርስቲያን ልክ አመቱ ከመጀመሩ በፊት እቅዶች ታወጣለች። በዚህ አመት ይሄን አሳካለሁ። መቼም ያለ እቅድ የሚተዳደር ተቋም ካለ ከባድ። ፕላን በጣም አስፈላጊ ነው። ፕላን ከሌለው ምንድነው? መሪ የሌለው መርከብ እንደማለት ነው። መድረሻው አይታወቅም፣ መነሻው አይታወቅም። ስለዚህ ፕላን ግዴታ ነው። ፕላን ሲያደርጉ አክቲቪቲዎችን ነው የሚያስቀምጡት። ይሄን ተገብራለን ይላሉ አይደል? ሁሉም አክቲቪቲዎች ደግሞ ገንዘብ የሚፈልጉ አይደሉም። ገንዘብ የሚፈልጉ አክቲቪቲዎች ሰፓሬት ተደርገው ምን መደረግ አለበት? ሊበጀትላቸው ይገባል። ስለዚህ ዋናው ሌላው ደግሞ የበጀት አሰራር ሂደት ነው። ሶስተኛው ወጪ ነው። እንግዲህ ወጪ የምናወጣው ከምናችን አንፃር ነው? ከበጀት አንፃር ነው። አፕዴት ሊኖር ይችላል። አሁን እንግዲህ በጀት ሲሰራ
ዛሬ ላይ ሆኜ ለአንድ አመት ነው አይደል የምሰራው። ያንን እንዴት ነው ግምታዊ መጠን ነው ማስቀምጠው። ስለዚህ አይታችሁ ከሆነ አመቱ መጨረሻ ላይ በጀት ኢቫሉዌት ሲደረግ ወይ ከፍ ብሏል ወይ ዝቅ ብሏል ወይ እኩል ሆኗል። ለምሳሌ አሁን የቤት ክራይ ቢሆን በቃ ይታወቃል አይደል ካልጨመረ በስተቀር። ካልጨመረ ቀጣይ አመት 10,000 መከፈል ከሆነ ቀጣይ አመትም 10,000 ነው አይደል? እንደዚህ ማይጨምሩ ማይቀንሱ አሉ። አንዳንድ ወጪዎች ግን እንዲህ ሊሆን ይችላል ብለን ግምታዊ አማውንት ስለምናስቀምጥ ያ መጠን ሊጨምር ይችላል ሊቀንስ ይችላል። እንበልና ደግሞ ልዩ ፕሮግራም ለወጣቶች ተብሎ ተዘጋጅቶ በዛ ፕሮግራም ላይ የተያዘ በጀት ቢኖር የሆነ ሰው ተነስቶ ይሄን ወጪ ይሸፍናለሁ ቢለን ያ በጀት ምን ሆነልን ቀረልን አይደል? አንዳንድ ጊዜ ደግሞ ያልታሰበ የሰው ቁጥር መጥነን እንደዚህ ነው የዚህን ያክል ሰው ነው ብለን መጠን እንይዛለን። ቦታው ላይ ስንሆን ግን ነገሮች ካሰብነው በላይ ይሄ ይከሰታል። ያ ሳይሆን ዋናው ወጪዎችን ስናወጣ ከምኑ አንፃር መውጣት አለበት ነው? ከበጀቱ አንፃር። እንዴት ማለት መሰላችሁ? ለምሳሌ ይሄ ቤት ሜንቴናንስ የሚፈልግ ከሆነ በጀቱ ላይ መካተት አለበት። ብድግ ብሎ ይሄ አዳራሽ ቀለም ይቀባ ምንን ይፈጥራል? ብክነትን። ጥሩ ነው እኮ ለማሳመር ነው፣ ግን በጀት ውስጥ ስለሌለ ለሌላ አገልግሎት ልናውል የነበረው ሀብት ምን ይሆንብናል? ይሄን ህንፃ ቀለም ከመቀባት ይልቅ ሚሽን ከመላክ የቱ ይበልጣል? ሚሽን መላክ አይደል? ለዛ ነው ቅደም ተከተል መስጠት፣ ወጪዎችን ከበጀት አንፃር ማውጣት የምንለው ለዚህ ነው። ድንገተኛ ነገሮች ይከሰታሉ። እሱ እንዳለ ሆኖ ግን እንደዚህ ብድግ እየተባለ ድንገተኛ ነገሮችን ማውጣት ያሰብነውን እቅድ እንዳናሳካ በቃ እንቅፋት ይሆንብናል። ስለዚህ ወጪዎችን ከበጀት አንፃር ማውጣት አለብን ነው። እንግዲህ አንድ በአንድ ያነሳዋል። ገንዘብ መቀበል መባ ነው የመጀመሪያው። ሌሎች ስጦታዎችም እንዳሉ ግን በጣም ለስርቆት ለምን የሚጋለጥ ስጦታ መባ ነው። መባ ሲሰበሰብ መባ የምንሰበስብበትን መንገዶች ያስቀምጥልናል። ከዛን የሰበሰብነውን መጠን መቁጠር፣ መጠኑን በመዝገብ ላይ ማስቀመጥ፣ ባንክ የሚገባውን ወደ ባንክ ማስገባት። ይሄን በታማኝነት የሚያገለግሉ ሰዎችን መምረጥ ይላል አይደል? አንዳንድ ሂደቶች አሉ፣ እነሱን መከተል። ያው በፈቃደኝነት የሚሰራ አገልግሎት ስለሆነ የዲያቆን አገልግሎት አይደል? ገንዘብ አይከፈላቸውም። በፈቃደኝነት ስለሆነ ለዲያቆን አገልግሎት የሚሆኑትን ሰዎች በመጽሐፍ ቅዱሳዊ መሰረት መምረጥ ነው። ታማኝ፣ በሰው ዘንድ ተቀባይነት ያላቸው። የማይወደድ ሰው ዲያቆን ከሆነ ማንም ስጦታ አይሰጥም አይደል? ጥሩ ባህሪ የሌለው ሰው የሚሳደብ የሚል ሰው አይደል? ህዝብ መሀል መባቃ ይዞ ለማየት ራሱ ሰው። ስለዚህ ጥሩ ስብዕና ያለው ተቀባይነት ያለው ተወዳጅ የሆነ ሰው መምረጥ ለሰው ደስ እያለው እንዲሰጥ ምክንያት ይሆናል። ያንን መርሆች እንመለከታለን። በጀት ላይ የተወሰነ ነገር ያወራል። በጀት እንዴት እናወጣለን የሚለውን አንዳንድ ነገሮች አነሳለሁ። በጀት ለመስራት የመጀመሪያው ገቢያችንን መገመት ነው። ገቢ የምንገምተው እንግዲህ ከፓስት ኤክስፒሪየንስ ነው። ባለፈው አመት ከምን ሰው ሲሰጥ ነበረ። እንግዲህ ቤተክርስቲያን ብዙ ጊዜ ምእመን ከሚሰጠው ነው አይደል? ከሚሰጠው ስጦታ ነው የምትተዳደረው። ልክ ነው? አዎ። አንዳንዴ እንግዲህ በተጨማሪ ምን ሊያደርጉ ይችላሉ? ቦታ ያላቸው ፊት ለፊት ላይ ሱቅ ሰርተው ያከራያሉ፣ ህንፃ ያላቸው ከስራ፣ ይሄም የገቢ ምንጭ ነው። ግን በዋናነት ከምእመን የሚመጣውን ገቢ ነው። እሱን የቤተክርስቲያን ረጅም እቅዶችን መሰረት ባደረገ መልኩ እነዚህን ገቢዎች የዚህን ያክል ገቢ ያገኛለሁ የሚለውን መመደብ፣ ለተለያዩ አገልግሎቶች ደግሞ የተሻለ የሚሆነው የአገልግሎት ዘርፎች የራሳቸውን በጀት ቢሰጡ ለዛ ነገር በቅርበት እነሱ ስላሉ የተሻለ በጀት ለማዘጋጀት ይረዳል እና ደግሞ ቅራኔ አይፈጥርም አይደል? አዎ። የአገልግሎት መሪዎች ላሰቡት አገልግሎት ትንሽ በጀት ሲበጀትላቸው ያዝናሉ አይደል? ስለዚህ ከነሱ እንዲመጣ ማድረግ፣ ከነሱ ጋር መወያየት የተሻለ በጀት ለማዘጋጀት ይረዳል። ያንን በጀት ማጽደቅ፣ መከታተል፣ አመቱ መጨረሻ ላይ ደግሞ መገምገም አስፈላጊ ነው። ለቀጣዩ አመት የተሻለ በጀት እንድናወጣ ማለት ነው። ሰዓት ያልቋል። እየተሰጠኝ ነው ምልክት።
በጣም ለመፍጠን እሞክራለሁ። ሌላው የውስጥ ቁጥጥር የምንለው አለ። የውስጥ ቁጥጥር ይሄም የሂሳብ ቋንቋ ነው። የውስጥ ቁጥጥር ኢንተርናል ኮንትሮል የምንለው በተለይ ለጥሬ ገንዘብ አሁን ለምሳሌ ካሸሪ አካውንታንት እንግዲህ ሁሉም ቸርች ላይ ኖረው ይችላል፣ ግን ካሸሪ እና አካውንታንትን ሰፓሬት ማድረግ የተሻለ ነው። ለምን ካሸሪ ገቢ ትቀበላለች፣ የተቀበለችውን ገንዘብ ባንክ ታስገባለች። አካውንታንቱ ደግሞ ያን ቼክ ነው የሚያደርገው አይደል? ራሴ ቆጥሬ ራሴ ትክክል ነው ብዬ አጽድቄ ይሆናል? አዎ የዛን ነገር እንትን ቼክ የሚያደርግ እና የተለያዩ የሂሳብ ስራዎችን የሚመዘግብ ሰው አስፈላጊ ነው። ስለዚህ በዚህ መልኩ የተለያየ ሪስፖንሲቢሊቲ መስጠት። ኢንተርናል ኮንትሮል ላይ የምናነሳው ሌላ ነገር ደግሞ አሁን የምናነሳቸውን ደረሰኞች መጠቀም፣ ክፍያ ሲኖር ገቢ ሲኖር የተለያዩ ደረሰኞችን መጠቀም። ያ ለምን ይረዳናል? ለቁጥጥር አይደል? ለምን የገባውን ገቢ ሙሉ አማውንት ለማወቅ ደረሰኞችን መደመር ብቻ ነው የሚጠበቅብን አይደል? ደረሰኞችን መጠቀም። ሌላው ክፍያ በተለይ ሲኖር ክፍያ የሚጸድቅበት ሂደት መኖር አለበት። ቼክ ፈራሚዎች ብቻ ፈረሙ አለቀ ተከፈለ ከሚሆን ሪኩዌስት ማድረግ። ለዚህ ለምሳሌ የወጣቶች አገልግሎት ዘርፍ መሪ የሆነ ሰው ለዚህ ፕሮግራም የዚህን ያክል ገንዘብ እፈልጋለሁ የሚያጸድቅ ቼክ የሚያደርግ አፕሩቭ የሚያደርግ ሰው መኖር አለበት። ስለዚህ እንደነዚህ አይነት ኃላፊነቶችን ከፋፍሎ መስጠት ገንዘብ እንዳይባክን እንዳይጠፋ ይረዳል። ስቶር ኪፐር ቢኖር ለምሳሌ አሁን የዚህ ቤተክርስቲያን አባል ከሆናችሁ የሙዚቃ መሳሪያ በፈለጋችሁ ሰዓት ሄዳችሁ መውሰድ ትችላላችሁ። ለምንድን ነው? ስለሚጠፋ ነው። አዎ ይጠፋል፣ ይበላሻል። ከመጥፋትም በላይ ምን ይሆናል? ይበላሻል። ስለዚህ ያንን የሚመለከተው ሰው ምን ተደርጓል? ተሹሞ ቁልፍ ተሰጥቶት። ይሄን ስለዚህ ነው የምናወራው። ኢንተርናል ኮንትሮል ይሄ ነው፣ እንዳይጠፋ እንዳይባክን ንብረቶችን ሴፍ ስለማድረግ ነው። ስለዚህ ሪስፖንሲቢሊቲዎችን ከፋፍሎ መስጠት እንትና ይሄን ስቶር ኪፐር ይሄን ነው የሚመለከተው፣ ስለዚህ የሚያጸድቁ ሰዎችን ቼክ ለሚፈርሙ ሰዎችን ናቸው የሚለውን ነው የሚያሳየው ማለት ነው። ትንሽ የፋይናንስ ተርም ሆኖ ግልጽ ላይሆንላችሁ ይችላል ብዬ ማስበውን አንዳንድ ነገሮች ላንሳ። እንግዲህ የመሰረታዊ የሂሳብ ስሌት ውስጥ ስንመጣ ይሄ በእርግጥ ለእውቀት ይጠቅማቸዋል። ይበልጥ የሚጠቅመው ሂሳብ ስራ ላይ ለሚሰሩ ሰዎች ነው። ሶስት ነገሮች ይነሳሉ ከሂሳብ ስሌት አንፃር። አሴት፣ ሊያቢሊቲ እና ካፒታል የምንለው ምን ምንድን ነው የሚለውን አሳያችኋለሁ። አሴት የምንለው ነገር ማንኛውም ንብረትና ሀብት ማለት ነው። ምንም ሌላ ትርጉም የለውም። ማንኛውም ካልኩ ጥሬ ገንዘብን ያካትታል። ህንፃ፣ መሬት፣ የምንጠቀማቸው ኤሌክትሮኒክስ ነገሮች፣ ቢሮ ውስጥ ያሉ ወንበሮች፣ ፈርኒቸሮች ሁሉም አሴት ንብረት ናቸው። ንብረት እንግዲህ ወይ በግላችን ኢንቨስት አድርገን እንገዛዋለን ወይ ደግሞ በብድር እንገዛለን አይደል? ከዚህ ውጪ ሌላ አማራጭ አለ? በቃ የለውም። ወይ በገንዘባችን ነው የምንገዛው ወይ ደግሞ በብድር ነው የምንገዛው በቃ። ስለዚህ ሊያቢሊቲ የምንለው እና ካፒታል የምንለው ያ አሴት ከራስ ኢንቨስትመንት የመጣ ወይም ከራስ ኢንቨስትመንት የተገዛ ከሆነ የካፒታሉን መጠን ነው የሚያሳየው። በራስ የተገዛን የሀብት መጠን አማውንቱን ያሳያል። በእዳ የተገዛ ደግሞ ከሆነ ምን ያክል እዳ እንዳለብን ያሳያል ማለት ነው። ግልጽ ለማድረግ እነዚህ ሁለቱ ሀብት ናቸው ብል የነዚህ ሁለቱ ሀብቱ ይሄ 5000 10,000 ከሆነ ድምሩ ስንት ነው? 15,000። ይሄን ሞባይል የገዛሁት 10,000 ተበድሬ ነው። ይሄን ደግሞ ኪሴ ውስጥ 5,000 ነበር በራሴ የገዛሁት። ካፒታል መጠኔ ስንት ነው? ካፒታል መጠኔ ስንት ነው? 5,000 አይደል? ድምር ማለት እንዲህ ነው ልላችሁ ነው። እሺ አሴት የሁለቱ ድምር ነው አይደል የሚለው። ካፒታል ሊያቢሊቲ ስንት ነው? 10,000 ነው። በቃ የሁለቱ የሀብቱ ድምር ስንት ነው? 15። በራስ ኢንቨስትመንት የመጣ ሀብት ምን ያክል ነው? በእዳ የመጣ ምን ያክል ነው? በቃ ይሄው ነው። ይሄ እለት እለት የምንኖረው በቃ ምንም አዲስ ነገር የለውም። ምንም ስንተናም ልዩ ነገር የለውም። ስለዚህ ይሄንን ኮንሰፕት ነው የሚያሳየው። በሂሳብ አያያዝ እንግዲህ ሁለት ጎን አለ፣ ክሬዲት እና
ዴቢት የምንለው ጎን አለ። ይሄን ጎን የምንጠቀመው ለአመጽጋገብ እንዲመች በሂሳብ የተሰጠ ፕሪንሲፕል ነው። ስለዚህ ሐሳቡ ምንድነው? እንግዲህ የገንዘብ እንቅስቃሴዎች አለ። ፕላን ካለ አክቲቪቲ ካለ የገንዘብ እንቅስቃሴ ማብሮ አለ። የገንዘብ እንቅስቃሴ ማለት መግዛት፣ መሸጥ የመሳሰሉ ነገሮች፣ ደሞዝ መክፈል፣ መቀበል። አሁን በቤተክርስቲያን ውስጥ ያሉ የገንዘብ እንቅስቃሴዎች ለአገልጋዮች ደሞዝ መክፈል፣ የቤት ኪራይ ካለ የቤት ኪራይ መክፈል፣ የውሃ የዋይፋይ አይደል ክፍያዎች ናቸው። እኚህ ከክፍያ አንፃር የምናነሳቸው የገንዘብ እንቅስቃሴ እንላለን። እንቅስቃሴዎች ሁሉ የሚደረጉት በገንዘብ ስለሆነ ወይ ደግሞ በእዳ ተበድረን ነው ማለት ነው። ስለዚህ የገንዘብ እንቅስቃሴ የምንላቸው መባ ስንቀበል ይሄም የገንዘብ እንቅስቃሴ ነው። ስለዚህ ሁለት አይነት የገንዘብ እንቅስቃሴዎች አሉ። ወደ ድርጅቱ የሚመጣና ከድርጅቱ የሚወጣ አይደል? ወደ ድርጅቱ የሚመጣ ገቢዎች ሁሉ ወደ ድርጅቱ የሚመጣ የገንዘብ እንቅስቃሴ ነው። ወጪዎችና እዳ ክፍያ ደግሞ ከድርጅቱ የሚወጣ ገንዘብ እንቅስቃሴ ነው። yes በቃ የገንዘብ እንቅስቃሴ ሲኖር በሁለቱም ሳይድ ዴቢትም ክሬዲትም ተደርጎ ይመዘገባል። ለምን? ያ እንቅስቃሴ ሀብትን ይነካል። ለዛ ነው ሀብትን ይነካል። እንዴት እንበል? 10,000 ገንዘብ አለኝ በጥሬ ገንዘብ ሞባይል መግዛት ከፈለኩ ላወጣ ነው አይደል? ከፈልኩ፣ ሞባይል ወሰድኩ። ገንዘቡ ወደ ምንድነው የተቀየረው? ብሩ ጠፋ አልጠፋም? ምንድነው የሆነው? ወደ ሌላ ንብረት ተቀየረ። ስለዚህ ሁለት ነገሮች የሆነ ነገር ቀንሶ የሆነ ነገር ጨምሯል። ሞባይል ጨመረልኝ፣ ጥሬ ገንዘብ ቀነሰ አይደል? አሁን ጥሬ ገንዘብ አለ እጄ ላይ የለም። ይሄን ነው ማሳየው። ይሄ ዴቢት እና ክሬዲት የሚባለው ነገር ላይ ይሄን ነው ማሳየው። እንትን ቀነሰ እንትን ጨመረ፣ እንትን ቀነሰ እንትን ጨመረ የሚለውን እናሳይበታለን ይላል አይደል? ለዚህ ለሁሉም አሴቶች ሲጨምሩ ዴቢት ይደረጋሉ፣ ሲቀንሱ ክሬዲት ይደረጋሉ ይላል። አሴቶች ለሊያቢሊቲ ክሬዲት ይደረጋል፣ ዴቢት ይደረጋል የሚለው ኮንሰፕት ከዚህ አንፃር ነው። በቃ ጊዜን ጨርሻለሁ። 3 መሰረታዊ የፋይናንሻል ሪፖርቶች አሉ። ስለነሱ ልንገራችሁና ጨርሳለሁ። የመጀመሪያው ኢንካም ስቴትመንት እንላለን። እንደ ቤተክርስቲያን 3ቱን በይበልጥ ስለምንጠቀም ነው። ሁለተኛው ደግሞ ባላንስ ሺት የምንለው አይነት ነው። ሲባል ተሰማላችሁ በእንትን ምንድነው የሚለውን ብቻ ነው። ባላንስ ሺት ነው። ሶስተኛው ካሽ ፍሎ የምንለው ነው። ኢንካም ስቴትመንት ለቤተክርስቲያን ገቢ ተሰበስባለች አትሰበስብም? ለትርፍ አይደለም ግን ራዕዩን ለማስፈጸም ምን ትሰበስባለች? ገቢ ትሰበስባለች። ወጪ ታወጣለች? አዎ ታወጣለች። ምን ብለናል? ደሞዝ፣ የዋይፋይ፣ የመብራት፣ የተለያዩ ቤት ኪራይ ምናምን ወጪዎች አሉ። ይሄ ኢንካም ስቴትመንት ምንድነው የሚያሳየን? አመቱ መጨረሻ ላይ የዚህን ያክል ገቢ አገኘች፣ ሰበሰበች። እነዚህ ወጪዎች አሉ። ሲቀናነሱ ምንድነው የሚሆነው? ወይ ከፍ ያለ ወጪ ገቢ ወይ ከፍ ያለ ወጪ መጠን ያሳያል አይደል? አዎ። ስለዚህ ኪሳራ ውስጥ ገባሽ ትርፍ ውስጥ ገባሽ ባንልም ለቤተክርስቲያን ግን ዋናው የስቴትመንቱ ሐሳብ ምንድነው? የሰበሰብነው ገንዘብና ያወጣነው ወጪ ምን ያክል ተመጣጣነ አልተመጣጣነ የሚለውን ያሳየናል። ባላንስ ሺት የምንለው አሁን ያልናቸውን አሴት፣ ሊያቢሊቲ እና ካፒታል ሪፖርት የምናደርግበት። እንግዲህ አሁን ለምሳሌ በዚህ አመት አዳዲስ የሚገዙ ንብረቶች ቢኖሩ ለቤተክርስቲያኑ ገንዘብም ሀብት ነው። የገቡ ገንዘቦች ካሉ ያንን ነው የምናሳይበት። የዚህን ያክል ጥሬ ገንዘብ አላት ቤተክርስቲያን፣ የዚህን ያክል ህንጻ አላት፣ የዚህን ያክል መሬት አላት ብሎ በመጠን ሀብቷን ያሳያል። አሁን እንዳልኳችሁ ነው። 10,000 ሀብት አላት ስንል ካፒታሏ ምን ያክል ነው? ከዚህ 10,000 ውስጥ በራሷ ኢንቨስት ያደረገችው፣ ከዚህ 10,000 ውስጥ በእዳ ያመጣችው በሊያቢሊቲ እና በካፒታል ታሳይበታለች። ያ ባላንስ ሺት። ካሽ ፍሎ የምንለው ደግሞ በገንዘብ ብቻ የሚደረጉ እንቅስቃሴዎች ተከፈለ ተቀበለን የምንላቸው ማለት ነው። የሚደረጉ እንቅስቃሴዎችን የምናይበት ነው። ለዚህ ፐርፐስ ተከፈለ፣ የዚህን ያክል ገባ፣ የመጨረሻ ያለን የጥሬን ገንዘብ መጠን ያሳየናል። በባንክ ሊሆን ይችላል፣ ባለበት ስፍራ በካዝና ሊሆን ይችላል። ያለውን የባንክ መጠን ያሳያል። በጣም አመሰግናለሁ።